አያሌው ሞኙ ሰው አማኙ የሚል ዘፈን መቼስ ሁላችንም እናውቃለን። አያሌው ሞኙ ትክክለኛ ስማቸው ፊት አውራሪ አያሌው ብሩ ነው። የራስ ብሩ ወልደ ሚካኤል ልጅና የእቴጌ ጣይቱ የቅርብ ዘመድ ናቸው። አፄ ኃይለሥላሴ ወደ ስልጣን ከመምጣታቸው በፊት የተደረጉ ጦርነቶችን በግንባር ቀደም ይመሩን ነበረ። በተለይ ራስ ጉግሳን ከስልጣን በማንሳት እንዲሁም ልጅ ኢያሱን ተዋግተው ለአፄው መንገድ የጠረጉ ሰው ናቸው። በምትኩ ደግሞ አፄውም የራስነት ማዕረግ እንደሚሰጧቸው ቃል ገብተውላቸው ነበር። አፄ ኃይለሥላሴ ወንበራቸውን ከያዙ በኋላ ልክ ሲደላደሉ ግን ቃላቸውን ያጥፋሉ። ቃላቸውን ማጠፍ ብቻ አይደለም ከቤተ መንግስት ያባሯቸውና የአርሲ ክልል ግዛት አስተዳደር አድርገው ይሾሟቸዋል። ምክንያቱም ፊት አውራሪው የእቴጌ ጣይቱ የቅርብ ዘመድና የአፄ ምኒልክ የጦር ባለሟል የሚባሉ ይሉም የእነሱ የቅርብ ዘመድ ስለሆኑ ነገ ከነገ ወዲያ ለወንበር ያሰጋኛ ብሎ ስላሰቡ ነው አፄው ይሄን ያደረጉት። አፄውን ወንበር ላይ ለማስቀመጥ ከገዛ ቤተሰቦቻቸው ጋር እንኳን ሳይቀር ጦርነት ገጥመዋሉ፣ ብዙ ነገር አድርጓሉና በስተመጨረሻ ግን አፄው ቃላቸውን ሲያጥፉ የመከዳት ስሜት አደረባቸው ፊት አውራሪው። ይህን የመከዳት ስሜታቸው በቃ መንገብገባቸው መቃጠላቸው ያየው የከተማው ሰው ነው አያሌ ሞኙ ሰው አማኙ ብሎ ዘፈን ያወጣላቸው። የትኛውም ኢንተረስት ከቤተሰብ መቅደም የለበት።